አንዳንዴ በታሪክ ውስጥ ታላላቅ የለውጥ ምዕራፎች የሚጻፉት በጦርነትና በደም መፋሰስ ሳይሆን በበሰለ ውይይት፣ በትዕግስትና ማስተዋልም መሰረት ባደረገ የጋራ ስምምነት ነው። በ20ኛው ክፍለ ዘመን መጀመሪያ ላይ ኢትዮጵያ በሁለት ወሳኝ መንታ መንገድ ላይ ቆማ ነበር። ባህሏንና እምነቷን አስከብራ መቀጠል፣ አለያም በሩን ለዘመናዊነትና ለዓለም አቀፍ እድገት መክፈት። በብዙ ሀገራት እንዲህ አይነቱ ሽግግር ወደ ከፋ ግጭት ሲያመራ፣ በኢትዮጵያ ግን በንግሥት ዘውዲቱ ሚኒሊክና በአልጋ ወራሹ ራስ ተፈሪ መኮንን መካከል በነበረው ጥበብ የተሞላበት ስምምነት በሰላም ሊከናወን እንደቻለ የታሪክ ድርሳናት ይመሰክራሉ። ለዛሬ ይህንን አነቃቂና አስተማሪ የስልጣንና የዘመናዊነት ሽግግር ታሪክ እንመለከታለን። ከግሎባል ቮይስ ኔትወርክ አብዱ መሐመድ ነኝ። በ1909 ዓመተ ምህረት ንግሥት ዘውዲቱ ሚኒሊክ የኢትዮጵያ ንጉሠ ነገሥት ሆነው ሲነግሱ፣ ወጣቱ ራስ ተፈሪ መኮንን ደግሞ አልጋ ወራሽና እንደራሴ ሆነው ተሾሙ። ይህ ጥምረት በራሱ የሁለት ትውልዶችና የሁለት ጥበቦች ውህደት ነበር ማለት ይቻላል። ንግሥት ዘውዲቱ የሀገሪቱን የሃይማኖት፣ የባህል ትውፊትና የነጻነት ቅርስ አጥብቀው የሚጠብቁ፣ የሕዝቡን መንፈሳዊና ማህበራዊ እሴት ያስቀደሙ መሪ ነበሩ ይሏቸዋል። በሌላ በኩል ደግሞ አልጋ ወራሹ ራስ ተፈሪ ዓለም እየተቀየረች እንደሆነ የተረዱ፣ ትምህርት፣ ቴክኖሎጂና ዘመናዊ ዲፕሎማሲ ለኢትዮጵያ ሕልውና አስፈላጊ መሆናቸውን ያመኑ ባለራዕይ ወጣት መሪ ነበሩ። አስተሳሰባቸውና መንገዳቸው የተለያየ ቢሆንም ሁለቱም መሪዎች አንድ የሚያገናኛቸው ትልቅ እውነት ግን ነበራቸው። ለኢትዮጵያ ያላቸው ጥልቅ ፍቅርና ለሕዝባቸው ሰላም ቅድሚያ መስጠት። ልዩነታቸውን በጦርነትና በበቀል ከመፍታት ይልቅ በሰከነ መንፈስ በቤተ መንግሥት ውስጥ ተወያዩ። ንግሥት ዘውዲቱ የሀገሪቱን መረጋጋትና ባህል በሚጠብቅ መልኩ ሀሳባቸውንና አቋማቸውን ተናገሩ። ራስ ተፈሪ ደግሞ ሀገሪቱን ወደ ዘመናዊነት የሚያሸጋግሩ ታላላቅ እርምጃዎችን እንዲወስዱ መግባባት ላይ ደረሱ። በዚህ ሰላማዊ በሆነ መንገድ በተቃኘ ሽግግር ውስጥ ነበር የመጀመሪያው ማተሚያ ቤት ብርሃንና ሰላም የተቋቋመው። ከዚያ በመቀጠል ዘመናዊ ትምህርት ቤቶችንና ሕክምና ተቋማት ተከፈቱ። በዛን ጊዜ በ1915 ዓመተ ምህረት ነበር የመንግስታቱ ሊግ ወይንም ሊግ ኦፍ ኔሽን አባል በመሆን ድምጿን በዓለም አቀፍ ደረጃ ያሰማቸው። ሁለቱ መሪዎች የፈጠሩት የጋራ መግባባት ሀገሪቱን ከመታደጉ በላይ ለወደፊቷ ኢትዮጵያ ዘመናዊ መዋቅር ጠንካራ መሰረት ጥሏል። የባህልና የዘመናዊነት ሚዛን ሳይዛባ የተከናወነው ይህ ሽግግር ሀገሪቱ በዓለም አቀፍ መድረክ ክብሯንና ነፃነቷን አስከብራ እንድትቀጥል ከማድረጉም በላይ ለቀጣዩ ትውልድ ትልቅ የዲፕሎማሲና የውስጥ አመራር ትምህርት ጥሎ አልፏል። ዛሬም ቢሆን ከዚህ ታሪካዊ ምዕራፍ የምንማረው ትልቅ እውነት አለ። ልዩነቶችን በኃይልና በግጭት ሳይሆን በሰከነ ውይይት፣ በትዕግስትና በጋራ መግባባት መፍታት ለሀገር ሕልውናና እድገት ወሳኝ መሆኑን ነው። ታሪክ እንደሚያስተምረን እውነተኛ ጥበብና ሀገር ወዳድነት የሚለካው በትዕቢትና በውጊያ ሳይሆን ለሕዝብ ሰላምና ለሀገር የወደፊት ተስፋ ሲባል በትህትና ተቀራርቦ በመስራት ነው።